ወንጌል ምንድነው? ባይ ዘ ዌይ በደንብ ስሙኝ። የሰው ልጆች ሰክሰስ የወንጌል ሰክሰስ ነው። የሰው ልጆች ውድቀት የወንጌል ውድቀት ነው። ሰዎች በህይወታቸው ውስጥ ያለው ውድቀት ወንጌልን አንደርስታንድ ካለማድረግ የጊዜያዊ አይደለም ነግራችሁ ኢተርኒቲያቸውን ፋክተር የሚያደርገው ወንጌል ነው። ወንጌልን ሰው ሰምቶ አንደርስታንድ ካላደረገ ኢተርኒቲው ነው የሚበላሸው። ሰው ወንጌልን ከሰማ ዘላለሙ ነው የሚስተካከለው። ይሄ ለዘላለም የተሰጠ ወንጌል ለዘመንም ይሰራል። ዘላለም ውስጥ ዘመን ስላለ ኢተርኒቲ ፓስትን ፕሬዘንትንና ፊውቸርን ያቀፈ ስለሆነ ወንጌል ህይወት ይለውጣል። ወንጌል ትውልድ ይለውጣል። ወንጌል አገር ይለውጣል። ወንጌል አስተሳሰብ አኗኗር ይለውጣል። የዓለም ላይ ያለውን የካፒታሊዝም ስርዓት ከመነሳቱ በፊት የቤተ ክርስቲያን አሜሪካ ውስጥ፣ እንግሊዝ ውስጥ፣ አውስትራሊያ ውስጥ የነበረው የወንጌል መነሳሳት ዛሬ ላለው የፓርላማ የማህበረሰብ ያስተሳሰብ የኑሮና የህይወት ፍልስፍናቸው ሼፕ አድርጓል። አባቶቻቸው በዚህ ላይ ነው መሰረቱት። አሁን ያለው ትውልድ በሌላ ላይ መስርተው እንጂ የአሜሪካን ለውጥ የወንጌል ለውጥ ነው። የእንግሊዝ ለውጥ የወንጌል ለውጥ ነው። ዶሜን ማድረጋቸው በሌላ ሀገር አልፈው ሬን ማድረጋቸው ከዚህ መጽሐፍ የወጣ ነው። ከወንጌል ነው የወጣው። ወንጌል ነው በትውልድ መካከል ተጽዕኖ ፈጣሪ ያረጋቸው። ወንጌል ነው ኢኖቬተሮች ያረጋቸው። ወንጌል ነው ማህበረሰብ ለዋጭ ያረጋቸው። ዶክተሮች፣ ሐኪሞች፣ አስተማሪዎች፣ ትምህርት ቤቶች፣ ታላላቅ ማህበረሰብን የሚረዱ ነን ገቨርንመንታል ኦርጋናይዜሽን እና ፕሮፊት ሜኪንጎች በሙሉ የተጸነሱት ወንጌልን ሃይሊ ወይም ወንጌልን በሚገርም ሁኔታ ከተረዱ ማህበረሰቦች የወጣ ነው። ወንጌል የትውልድን ሁሉ ስፌር ነው የሚለውጠው። ወንጌል ኦል ዳይሜንሽናል ቼንጅ ማምጣት ይችላል። ወንጌል ምንድነው? ወንጌል ምንድነው? ማህበረሰብ የሚለወጠው በሪሊጅን አይደለም። በጣም ነው ደስ የሚለኝ ወንጌል ይልና መጽሐፍ ቅዱስ ወንጌልም ይልና ስለ ፑሽ አፕ አይልም። ሂንዱይዝም እንደሚናገረው ስለ ፕሌዠር አይልም። ወንጌል ስለ ልጁ ነው። ወንጌል ሪሊጅን አይደለም። ወንጌል ስለ ልጁ ነው ይላል። ማን ነው ልጁ ሲባል ከስጋ ከዳዊት ዘር ስለተወለደ ሃሌሉያ። ከሙታንም መካከል በኩር ሆኖ በቅድስና መንፈስ የተነሳ በመነሳቱም የእግዚአብሔር ልጅ ሆነ እና ሲሞት ምን አደረገ? እና ሲነሳ ምን አደረገ? ሲሞት ሞታችንን ይዞ ሲሄድ ሲነሳ ህይወቱን አቀበለን። ይሄ ህይወት ወረቨር ይገዛል። ይሄ ህይወት አሸናፊ ህይወት ነው። ይሄ ህይወት የክብር ህይወት ነው። ይሄ ህይወት ከርስን የመለወጥ አቅም አለው። ይሄ ህይወት ጨለማን የመገልበጥ አቅም አለው። ይሄ ህይወት ሞትን የመገልበጥ ህይወት አለው። ይሄ ወንጌል ምንድነው? ስለማን ነው? ጭብጡ ምንድነው? ዳርቻው የት ድረስ ነው? ወንጌልን ማወቅ አለብን። ለሊት 8 ሰዓት ስንቀሰቀስ ወንጌል ሊጠፋና ይሄ ወንጌል አለሐዋርያ ጳውሎስ ቆሮንቶሶች ሲናገር ይሄ ወንጌል የዳንበት ነው። ይሄ ወንጌል የሰማችሁት ነው አለ። ይሄ ወንጌል የቆማችሁበት ነው። ወንጌል ሰምተን ያቆመ አይደለም። አሁን የምንቆምበት፣ አሁን የምንራመድበት፣ አሁን የምንሄድበት ነው። ኢየሱስ ያድናል። ወንጌል ጉልበት አለው። ወንጌል ኃይል አለው። ክብር ለኢየሱስ ይሁን። ዛሬ አንድ ነገር ልንገራችሁ። ዓለምን የስነ ልቦና ትምህርት አይለውጣትም። በቤተ ክርስቲያን ወንጌል በስነ ልቦና ትምህርት መተካት አይችልም። በሞቲቬሽን ትምህርት መተካት አይገባው። ወንጌል ነው ሰውን የሚለውጠው። ሰውን ሞቲቬት ብናረገው፣ ሰውን ብናሰለጥነው ኦሬዲ የወደቀ ሰው መሰይጠንን ነው የሚያመጣበት። ወንጌል ካለ ግን ከሙታን መንደር ጎትቶ ያወጣዋል። እንዴት እንደጸደቀ ብቻ አይደለም፣ እንዴት በህይወት መንፈስ ረን እንደሚያረግ በህይወት እገዛለሁ ሲበሉ ሰው ሮሜን ተምሮ ሲጠቀልለው ሁሉ ኃጢአተኛ ነው ብሎ ብቻ አይደለም የሚያበቃው። በህይወት መንፈስ መግዛትን በጽድቅ ህይወት መጫንን ነው የሚያወራው። አሜን። ወንጌል ጸባይኛ ማድረጊያ ትምህርት አይደለም። ወንጌል የሌለህም መቀበያ ነው። ኢየሱስ ያድናል። ይሄ ነው። ይሄ ወንጌል ሰው ሲሰማ ተራ መሆን ያቀተዋል። በደንብ ስሙኝ። ሐዋርያት የምንሰጥ ብርና ወርቅ የለም በል ተነሳና ተረማመድ ብለው ሲናገሩ መልእክት ጌታ ነግሯቸው አይደለም። የሰሙት ወንጌል ላያቸው ላይ የፈጠረው ኮንቪክሽን ኃይል ስላወጣ ነው። ወንጌል ኃይል አለው። አምነን ደንዝ ዘመሞች አይደለም። አይወላችሁ ወደ መንግስተ ሰማይ ትሄዳለህ ተብለን የተወጋ ነው መርፌ አይደለም። ወንጌል ከጀርባው ላይ የእግዚአብሔር ኃይል አለው። ሰብረ መውጫ ነው። ሃሌሉያ። የተበላሸ ነገር የሞተ ነገር መለወጫ ነው። ወንጌል ኃይል አለው። ወንጌል መኖሪያ ነው። ወንጌል ሲስተም አይደለም። ወንጌል ኮንሰፕት አይደለም። ወንጌል ሆሊስቲክ ነው፣ መኖሪያ ነው።
ወንጌል መኖሪያ ነው። ጳውሎስ የሚያስተምረን በወንጌል ውስጥ ስለመኖር ነው። የጌታ ስም ብሩክ ይሁን። ለምንድን ነው በግል ህይወታችን አንዳንድ ጊዜ በፍራስትሬሽን የምንኖረው በመድከም የምንኖረው? እግዚአብሔር ይሄንን ዓለም ነገ ማያሻሽለው። በደንብ ስሙ። ይሄን ዓለም እግዚአብሔር ያሻሽሏል ብላችሁ እንዳታስቡ። ነገ ነገር ይሻሻላል እንዳትሉ። ነገ ክፋቱ እየጨመረ ነው የሚሄደው። ነገ ጨለማ፣ ይሄ የወደቀ ዓለም ነው። እግዚአብሔር ሊሻሻል አይደለም ሊጠፋ ያዘዘው ዓለም ነው። ይሄ ዓለም አይሻሻልም። አንተ ውስጥ ያለው ግን የፍጥረት ናፍቆት ነው ይላል ሮሜ። ይሄን ነው የሚነግረን። ፍጥረት አንተን ይጠብቃል። ለምን? ለከንቱነ ለዲቄ ለማርጀት ለመበስበስ ተገዝቷል። ለምን? ያ ህይወት የለም። ያ ህይወት ግን አንተ ውስጥ አለ። ፍጥረት የሚናፍቀው ህይወት አንተ ውስጥ አለ ነው የሮሜ መልእክት። ወንጌል ይሄ ነው። ወንጌል ቆመ መስበክ አይደለም፣ ለጠፉ መናገር ብቻ አይደለም። ወንጌል ፍጥረትን መለወጫ ነው። ለዚህ ነው ወንጌል ፕሮፐርሊ ከተሰበከ ኢኮኖሚ ይለወጣል ማለት ነው። ፖለቲካ ይለወጣል፣ የሰው አስተሳሰብ ይለወጣል። ቸርች ሌላ መስበክ የለብንም። ለምን? ሶሻሊዝም ተሞከረ እኮ ለውጥ አላመጣም። አይዲዮሎጂዎችን ተመልከቱ። የማርክስ ኢንግልስ ካፒታሊዝም፣ ዲሞክራሲ እነዚህ ሁሉ ተሰበኩ፣ ትውልድ አልለወጡም። ኢየሱስ ግን የሰበከው ወንጌል ሃሌሉያ! ወንጌል ሰውን መለወጥ ይችላል። ወንጌል ማሻሻያ አይደለም፣ የሰውን ኮሪሽ ነው የሚፈታው። ሶሻሊዝም የሰው ችግር ኢኳሊቲ ነው ብሎ አሰበ። ስለዚህ ኢኮኖሚካል ኢኳሊቲን ለማምጣት ስትራግል አደረጉ ሰዎች። የኢኮኖሚ አንድነትን ለመፍጠር ሞከሩ። ሰው በኢኮኖሚ አንድ ሆኖ አንድ አልሆነም። ዲሞክራሲ ሰው ተሰጠው ለሰው ምን ለማድረግ? ሰው ትልቁ ችግር የግለሰብ ነፃነት ነው። ስለዚህ የመናገር ነፃነት፣ የመብላት ነፃነት፣ የመተኛ ነፃነት፣ ሁሉም ነፃነት ተሰጠው። ሰው መጨረሻ ክብሩን የገለጠው በውርደት ነው። ለምን? የሰው ችግር የመብላት ነፃነት አይደለም። የሰው የመጀመሪያ ችግሩ ከኃጢአት ነፃ መውጣት ነው። ከመናገር ነፃነት ከመብላት ነፃነት በፊት የሚቀድመው የኃጢአት ነፃነት ነው። እኛ የዓለምን ዲሞክራሲ አንሰብክም። ዲሞክራሲ ክፉ ነው እያልኩ አይደለም። ካፒታሊዝም፣ ሶሻሊዝም ከሱ በፊት የሚቀድመው ወንጌል ነው። በሄዳችሁበት ስፍራ ላይ ሰው መለወጥ ከፈለገ ሰው መሻሻል አይችልም። አሁን ሰው ለማሻሻል ትምህርት አታስተምሩ። ሰልፍ ሄልፒንግ የሚባል ትምህርት የለም። ምድራችን ላይ የሚያስፈልገው ያስተሳሰብ ለውጥ ነው። እንዴት ነው የሚለወጠው? ሰውዬው እኮ ኢቪል ሲን ነው ውስጡ ያለው። ሊሰለጥን ካልሆነ በስተቀር መሰልጠን አይችልም። ሰው መሰይጠን ነው፣ መሰልጠን አይችልም። የወደቀ ሰው በምንም ታምር ሊሰለጥን አይችልም። የሰው ትልቁ ችግር ያስተሳሰብ አይደለም። የሰው ትልቁ ችግር የህይወት ውድቀት ነው። በሰው ላይ ያለው ሞት መወሰድ አለበት። ወንጌል እሱን በመስቀል ወስጄዋለሁ ነው የሚለው። የሰው ልጅ ትልቁ ችግር ሲን ነው። መጽሐፍ ቅዱስ እንደዛ ነው የሚያስቀምጠው። ክብር ለኢየሱስ ይሁን። ይኸውላችሁ ሁሌ የምላችሁን ነገር ተመልከቱ። ማን ኢንዲፔንደንት ቢንግ አይደለም። ብዙ ጊዜ የምንሳሳተው ይሄ ነው። ሰው ራሱ መለወጥ አይችልም። ሰው እኔ ነኝ ማለት አይችልም። ዝም ብለን ነው እኔ ነኝ የምንለው እንጂ እኔ ነኝ ማለት አንችልም እኮ እኛ የእንተናነን ነው ማለት የምንችለው። እኔ ነኝ ማለት የሚችል እግዚአብሔር ብቻ ነው። ኢንዲፔንደንት ቢንግ እግዚአብሔር ነው። ሰልፍ ሰው እንደዚህ ነው የሚለው፣ እኔ እንትና ነኝ ነው የሚለው። ለምን? አውትፑት ነን። ይሄ ውሃ ለዚህ ለሃይላንድ ዕቃ ሁሌ እንደምላችሁ ሃይላንድ ለሚባለው ዕቃ ውስጡ ያለው ውሃ ነው ማንነት የሰጠው። ስለዚህ ማናችሁም ስትጠይቁ ውሃ ስጠኝ ነው የምትሉት። ኮካ ቢኖርስ ኮካ ነው የምትሉት። ውስጡ ያለው ማንነት ነው ለዕቃው ማንነት የሰጠው። ኮንተንቱ ነው የሰጠው። ሰውን ሙት ያስባለው ኮንተንቱ ነው። ሰውን ሕያው የሚያስብለው ኮንተንቱ ነው። ስለዚህ ሰው አሁን ኮንተንት ነው እንጂ መለወጥ ያለበት የማን መሆኑን ነው እንጂ መለወጥ ያለበት ምን መሆኑን አይደለም። መለወጥ ያለበት ምን መሆኑ ሊለወጥ የሚችለው የማን መሆኑን ሲያውቅ ብቻ ነው። ሄላ ብራዛ ካባ ምን እንደሆንክ ታውቃለህ። ምን ይለወጥ የሚባል ትምህርት የለም። የማን ነው ሰውየው? የዲያብሎስ ከሆነ የዲያብሎስ ነው፣ የእግዚአብሔር ከሆነ የእግዚአብሔር ልጅ ነው። ስለዚህ የማን ልጅ ነው? ኢየሱስ እናንተ የዲያብሎስ ልጆች ናችሁ፣ አባታችሁ ዲያብሎስ ነዋል። እነ ከእግዚአብሔር ተወልዷል፣ የእግዚአብሔር ልጆች ናቸው። ኢየሱስ ያድናል። አሜን። ስለዚህ የሰው ልጅ ትልቁ ችግር ይሄ ነው። ሰው ኮንተንቱ ላይ ሲን ካለ ሲን በምንድን ነው ራሱን የሚገልጠው? ኃጢአት በምን ይገልጣል? በምንድን ነው ኃጢአት የሚገልጠው? አንዳንዶቻችሁ ኃጢአት የሚገልጠው በሆነ ነገር በሞራል ፕሮብሌም በመስረቅ በምናምን ልትሉ ትችላላችሁ። እነሱ በሙሉ ፍሩቶች ናቸው። ሩቱ ግን ኢጎ ነው። ሰው በወደቀ ጊዜ ራስ ወዳድ ነው የሆነው። ኢጎሴንትሪክ ሰልፍ ሴንተርድ ነው የሆነው። እግዚአብሔር የሚያቀለት ራስ ያቃለው ብሎ ነው የወደቀው። በራሱ ክፉና ደግ ዕውቀት ነው የወደቀው። ይሄ ሰው ውስጥ ያለው ስትሮንግ የሆነው ኢጎ
በእግዚአብሔር ድራይቭ ስለማይደረግ ከእግዚአብሔር ውጪ ስለሆነ ሰው የዲዛየሩ ባሪያ ሆነ። ሰው የፍላጎቱ ባሪያ ሆነ። ሰው የሚነዳው ውስጡ ያለው ፓሽን ዲዛየር ሆነ። እግዚአብሔር ዲዛየርን በመልካም ነው የፈጠረው። የመብላት ፍላጎት፣ የመጠጣት ፍላጎት፣ የመተኛት ፍላጎት፣ ከተቃራኒ ጾታ ጋር የመተኛት ፍላጎት፣ የመብላት ፍላጎት፣ የመከበር ፍላጎት፣ እነዚህን በሙሉ እግዚአብሔር ነው የፈጠረው። እነዚህን የፈጠራቸው ነገሮች ግን በሲን ዲፕሬቭድ ስለሆነ በኢጎሴንትሪክ ስለተያዘ ሰዎች ላላስፈላጊ ሁኔታ እንቅልፍ ለስንፍና፣ ራስን ማክበር ለፕራይድ፣ የምግብ ሳቲስፋክሽን የሌላውን ለመንጠቅ፣ ለሌብነት፣ ለውንብድና ዳረገው። እነዚህ ዲዛይሮችን የፈጠረ እግዚአብሔር ነው። ሮንግሊ ሳቲስፋይ ሰው እንዲያደርግ ያደረገው ግን ውስጡ ያለው ፓሽን ነው። ያ ፓሽን ሲን ይባላል። የሰማችሁኝ ነው? ይሄ የሲን ዲዛየር፣ ይሄ የኃጢአት ፍላጎት በሰው ውስጥ ያለው የሲን ፓሽን ራሱ እያደገ ሄደና ሰውን ላላስፈላጊ ነገር ባሪያ ያደረገው። በጣም አንድ ፓሽኖችን ተመልከቱ፣ ዲዛይሮችን ተመልከቱ። ስትሮንግ ዲዛይሮች ሮንግሊ ሳቲስፋይድ ሲሆኑ የሚያመጡትን ነገሮች ላሳያችሁ። ሰው የፍላጎቱ ባሪያ ሲሆን ሮሜ 7 ነው እኮ እያወራ ያለሁት። አትመኝ ባይለኝ መመኘትን ባላወቅሁ። ስትሮንግሊ ነው ይሄ ኢጎሴንትሪክ ወይም ራስ ወዳድ የሆነው የኃጢአት ህይወት ራሱን የሚገልጠው በምኞት ነው። ለዚህ ነው ያዕቆብም ሲነግረን ምኞት ነው አድጋ ኃጢአትን የምትጸንሰው። ኃጢአት ነው ከዛ ሞትን የሚያመጣው። ምኞት ሮንግሊ ሳቲስፋይድ ለማድረግ ስንሞክር የምኞት ባሪያ ስንሆን ነገ በህይወታችን ውስጥ ሮንግ በሆነ ህይወታችን ትራክ ውስጥ መራመድ ይጀምራል። አንድ ሰው ሲናገር ለብዙ ዘመን ከህፃንነቴ ጀምሮ የሚታገለኝ የግብረ ሰዶማዊ ኢንክላኔሽን ውስጥ ዲዛየር ነበር አለ። ይሄ ዲዛየር ማንም ሰው ከዚህ ዲዛየር ሊፈታኝ አልቻለም አለ። ከዲዛየር የሚፈታ ክራይስት ብቻ ነው። ኢየሱስ ብቻ እኮ ነው። ኢየሱስ እኮ ከራሳችን ያዳነን፣ ከራሳችን አዳነን። የሚረባህን ማውቅ እኔ ነኝ ብሎ አዳነን። የሚጠቅምህን ማውቅ እኔ ነኝ፣ በምትሄድበት መንገድ ምመራ እኔ ነኝ ብሎ አዳነን። ከማን አዳነን? ከራሳችን አዳነን። ከኔነታችንን አዳነን። ለዚህ ነው ጳውሎስ አይ የሚባለውን ማንነት ክርስቶስ ክሩሲፋይድ አደረገው። አሻሻለው አይደለም፣ ክሩሲፋይድ አደረገው። አይ እግዚአብሔር ማለዳ ላይ ሰለሞንን እንደዚህ ያለው፣ ንጉሥ ነህና ንጉሥ ሚስት ሊያበዛ አይገባም አለው። ለምን? ልቡን ወደሱ ያዘነብሉታል፣ እግዚአብሔርን ከማምለክ ዞር ያደርጉታል ብሎ በሕጉ የንጉሥ ኮንስቲቱሽን ላይ ጽፎታል። ሰውየው ግን አልቻለም። መጨረሻ ላይ ሰለሞን ታሪኩን ሲደመድም በምን እንደደመደመ ታውቃላችሁ? ጣዖት እያመለከ ነው የጨረሰው። ስንቶቻችሁ ታውቃላችሁ? ሰለሞን በነዛ ዕቁባቶች ተከቦ መጨረሻውን የጨረሰው ከትራክ ነው ያወጣው። ዲዛይሮቻችን ባላስፈላጊ ሁኔታ ዘመናችንን ኮንክሉድ ያደርጉታል። ስለዚህ ከዚህ ስትሮንግ ዲዛይር የሚያወጣው ነገር ነገሮቻችን ላይ ሮንግ ትራክ ላይ ስንቀመጥ የፋሚሊ፣ የፋይናንስ፣ የጤና ዲስትራክሽን ያመጣብናል። ከዛ ህይወታችን ላይ አንድ ነገር መቀመጥ ይጀምራል። የኃጢአት ትልቁ መገለጫ ዲዛይር ነው። የዲዛይር ትልቁ መገለጫ ጊልቲነስ ነው። ጥፋተኝነት ዲቨሎፕ ታደርጋላችሁ። ለምን እንዲህ ባላደረኩ፣ እንዲህ ራሴን ወድጄ እንዲህ። ምክንያቱም አንዳንድ ጊዜ የምንወስነው ቤተሰባችንን፣ ትውልዳችንን፣ ሌሎችን አፌክት ያደርጋል። ኔሽንን ሁሉ አፌክት ያደርጋል። በእኛ ምክንያት ሮንግሊ ሳቲስፋይድ በማይደረግ ወይም ሮንግሊ ባለ ዲዛይር ጊልቲነስ ዲቨሎፕ፣ ጥፋተኝነት ዲቨሎፕ። ሰይጣን እኮ የሚገርም እኮ ነው። ፓሽኑን ያቀጣጠላል፣ ከዛ በኋላ ጊልቲነስን ክሬት ያደርጋል። በመሰረቱ እግዚአብሔር ህሊናን ለሰው የፈጠረው እንደ ሰውነት ነው። ለምሳሌ እኔ በደንብ ስሙኝ፣ እኔ እጄን የሆነ ነገር ቢቀረጥፈኝ ህመም እግዚአብሔር አስቀምጦብኛል። ህመም ያስቀመጠው እንዲሰማኝ ያደረገው ለምንድን ነው? ሙሉ ለሙሉ ዳሜጅ እንዳይሆን እንድሰበስበው ነው። ከዛስ ከታመመ እንዳስታመመው ነው፣ ሂልድ እንዲሆን። ህሊና እግዚአብሔር ያስቀመጠው ኃጢአት ባሮሜትሩን እንዳያልፍ፣ ሙቀቱን እንዳያልፍ፣ እንዳናፈላ በኃጢአት ሰው በኃጢአት እንዳያፈላ እግዚአብሔር ህሊና አስቀምጦበታል። ህሊና እንደ ማንኛውም እጅ እንደሚመታ ያለ ፔን ነው።
ህሊና ግን ባሮሜትሩን ሲጥስ ባሪያ ያረጋል። ለዚህ ነው የዕብራውያን ጸሐፊ በኮርማና በፍየሎች የተደረገው የደም አሰራርና ኪዳን ሰዎችን ከሞተ ህሊና ነፃ ሊያወጣ አይችልም። የልጁ የኢየሱስ ክርስቶስ ደም ግን ከሞተ ህሊና ነፃ ያወጣል። በክርስቶስ ላሉ አሁን ምን የለባቸውም ይላል? ኩነኔ። ኃጢአትን ድል ካደረገ በኋላ የሮሜ ሌላው ትልቁ መልእክት አሁን በክርስቶስ ላሉ ምን የለባቸውም? ኩነኔ የለባቸውም። ለምን? ኮንሸስነሱ አሁን ህሊናችን ለክራይስት ነው።